እንዴት ለሃይሚ እንዴት ቀለበት አታስርላትም? ቀለበት እሰርላት ብሎታል። ከዛ ከ3 ወር በፊት ማለት ነው። ሃይሚና እንዴ ካታረቁ ነው እያለቀሰ ነው። እኔም ደግሞ በቃ ናቲ ምን እንደሆነብኝ አልፈልግም። አንድ ያለኝ ወንድሜ ነው ይሄንም ነገር እኔም ደግሞ ማለት ነው አንተ ላይ አቋም ነበራት። ባሌ ሆናል የወደፊት ባሌ ልጆች አባት ብላ ታስብ ነበር እና ስታይ ደግሞ አሁን እየመሰላት አይደለም እየራቀች ነው ያለችው። ሰላሚ ሰላብሩኬ ተጣሉ ሲባል እንዴት እንደሚሆን ታውቃለህ። በጣም የምር በጣም ይወዳቸዋል እና ደግሞ ልታረቁ በጣም ይስለኛል። ባህል የለው ምን ልበላችሁ ምን በጣም ነው ያዘንኩት። እንደዚህ ያዘኛል። ወንድሜ እንዲጎዳ አልፈልግም እና ወንድሜ ስትሉ ባካችሁ ተታረቁ። ሰላም ውድ የናቲ ግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? ናቲ በጣም ዛሬ በጣም ተናዷል። ማታውን ላይ ያለቅሰ ነበር በሃይሚና በብሩኬ መለያየት ማለት ነው። እና ብሩኬ ናቲ ብዙ ነገር ብሎታል፣ ሊሰማው አልቻለም ማለት ነው። ናቲ መክሮታል ቁጭ አድርጎ ቀለበት ሰርላት፣ አግባት፣ ሴት ልጅ ማግባት መውለድ ትፈልጋለች ብሎታል። ብሩኬ ሊሰማው አልቻለም። ናቲ ደግሞ ያው ታውቃላችሁ በጣም ሁለቱም ይወዷቸው ማለት ነው። እና ብታጀራውስ ደግሞ በጣም ሃይሚ ትፈልጋለች፣ በጣም ብዙ ተፈልጋታል ማለት ነው። እና ብዙ ነገር የምር ብናስታርቃቸው በጣም ደስ ይለኛል። በጣም ተጣልተዋል ማለት ነው። እና ብሩኬ ደግሞ እንደዚህ ማድረግ አልነበረበትም። ከዛም በፊት ናቲ በጣም ነግሮታል። በጣም ይሰማ ግን አልቻለም። ብሩኬ በጣም እያናደደን ያለው ይሄን ተጋብተው ወይ ቀለበት አስወላት ቢሆን ሁለቱም ላይ ማለት ነው ማንንም ሰው ለማጣላት እቅድ ራሱ አያደርግም ነበረ። በሁለቱ ደግሞ በጣም የምትቀናው ያው ናቲ ማታ እያለቀሰ ነበረ። አልመጣም ሁላ ብሎኛል። ናቲ ይሄን ነገር አያውቅም ማለት ነው የተሰሩት እና ናቲ ቪዲዮም ይባላል ሰላም ሁለቱ ካልታረቁ እያለ ነው። ሃይሚንም እየፈለጋት ነው ያለው። በጣም ተናዷል ናቲ። በጣም ነው ያሳዘነኝ። እንደዚህ ያሳዝነኝ አያውቅም። ብቻ ምን ልበላችሁ በጣም የሚያሳዝን ነገር ነው። እና እባካችሁ ለናቲ ስትሉ ታረቁ፣ ተባበሩን በእናትህ ለምናችሁ። ሃይሚን ደግሞ አግኝቷት ያወራች ደስ ይለኛል ናቲ ማለት ነው። በጣም እየፈለጋት ነው። ቤተሰቦቼ እባካችሁ ለምናችሁ እና ደግሞ ሃይሚንና ብሩኬን ለማጣላት ሌሎቻችሁ ማለት ነው ማስታረቅ ነው እንጂ ያለባችሁ ማጣላት የለባችሁ። ሰው እዚህ ጋር ለማጣላት ምክንያት እየፈጠራችሁ ነው። ሃይሚንና ብሩኬን ለመለያየት እየፈለጋችሁ ነው። እነሱ ደግሞ መቼም አይለያዩም አይጣሉም ማለት ነው። ማስታረቅ ነው ያለባችሁ። በሁለት ፍቅር መሀል ውስጥ አትግቡ። ጣልቃ ባጋቡ ይሻላችኋል። ያው እንደነሱ አይነት ፍቅር ካገኛችሁ ማለት ማግኘት ትችላላችሁ። ሞልቷል፣ ወንድ ሞልቷል፣ ሴት ሞልቷል። ሴቷ ብሩኬን ትፈልጋለች፣ ሄደሽ ለማጣላት ላይ ሚሊዮን ነገር ትያታለሽ። ወንዱም ደግሞ ሄዶ ሃይሚን ይፈልጋታል፣ ሌላ ነገር ይላል ማለት ነው። እንደዛ ባታረጉ ደስ ይለኛል። በጣም መክራችኋለሁ። በጣም ነው ወዳችሁ። ናቲ ደግሞ ይሄንን ነገር አያውቅም። በጣም አሳዝኖኝ ነው ካሜራ ይዤ መጣሁት። ናቲ በጣም አሳዝኖኝ ማታ ሊረጋጋ አልቻለም። ሃይሚን ፈልጋታለሁ በቃ ብሎ በጣም የምር ምን ልበላችሁ በጣም የሚያሳዝነው። ይቀጥልበታለን። እንደሚታረቁ ደግሞ ግልጽ ነው ታያል። አስታርቀናቸው ቪዲዮ ላይ እንመጣለን። እና ቤተሰቦች ናቲና ብሩኬ አይስማሙም ማለት ነው። በጣም ተጣልተዋል በዚህ ምክንያት ማለት ነው። ናቲ እንዴት ለሃይሚ እንዴት ቀለበት አታስርላትም? ቀለበት እሰርላት ብሎታል። ከዛ ከ3 ወር በፊት ማለት ነው። እና ናቲና ብሩኬ ደግሞ አብሮ አደግ ናቸው፣ የሰፈር ልጆች ናቸው። እንዴት አብሮ አደግ የሰፈር ልጆች እንዴት ይጣላሉ? በዚህ ምክንያት ማለት ነው። በአንድ ቪዲዮ ምክንያት እንደዚህ መጣላት የለባቸውም። እና ደግሞ ናቲ መክሮት ስለ ብሩኬ ያኔ ናቲ መከረውን ነገር ቢቀበል ኖሮ ማለት ነው ናቲና ብሩኬ የማይጣሉም፣ ሃይሚና ብሩኬ የማይጣሉም ነበር ማለት ነው። እና ከሃይሚ ጋር የማያወሩም ናቲና ሃይሚ፣ ብሩኬ የማያወሩም ናቲ። ቆይሽ ጥፋት አለበት ብላችሁ ታስባላችሁ? ቤተሰቦች እስቲ ፍረዱ። በጣም የተናደድኩት የምር በጣም ማለት ነው። እንደዚህ ተናድጃለሁ። እንዴት እንደዚህ ያደረገ ናቲ መከራቸው እንጂ ምንም ያደረገው ነገር የለም። እና ምን ልበላችሁ ተለያይተው ቪዲዮ ሲሰሩላ ያስጠላሉ። ሃይሚና ብሩኬ ካያት አንድ ላይ ሲሆኑ ግን እንደሚያምሩ ታያላችሁ። እና ደግሞ ናቲ ምንም ያለው ነገር እኮ የለም። እሷ ደግሞ ሴት ናት። ማግባት መውለድ አይኗን ባይን ማየት ልጅ በጣም ነው የምትፈልገው። የማይፈልግ የለም፣ መጋባት የማይፈልግ የለም፣ ልጅ መውለድ የማይፈልግ የለም። እና ደግሞ ናቲ ምንም ሳያጠፋ እንደዚህ ነገር ማንንም ላይ ናቲ ላይ እንዲፈርዱበት አልፈልግም። ቤተሰቦች እናንተም ትፈርዳላችሁ፣ እንደምታግዙኝ ተስፋ አደርጋለሁ። ናቲ ምን አጥፍቶ ነው?
ናቲ ምን ያደረገው ነገር አለ? ቀኝጣል ናቲ አሁን ብቸኛ ነኝ ተጣልተውኛል ብሎ እያሰበ ነው። ብዙ ሰው ራሱ ከናቲ ጋር ቢሆን ናቲ በጣም ተፈላጊ ነው። ግን ናቲ ደግሞ ሁለቱ ካልታረቁኝ ማንንም አይፈልገኝም ማንንም አይወደኝም ብሎ እያሰበ ነው ያለው። እንደዚህ ደግሞ ወንድሜ እንዲያስብ ደግሞ አልፈልግም። ወንድሜ ደግሞ ምንም እንዲሆንብኝ ነገር አልፈልግም። እኔ ደግሞ በሱ ፋንታ ተተክቼም ቢሆን እመጣለሁ እንጂ ማለት ነው የቪዲዮ መቼም ማያበቃ ወንድሜ ምንም ማለት ነው ምንም እንዲሆን አልፈልግም። ደግሞ ዝተሽ ነው ምናምን እንድትሉኝ አልፈልግም። ግን ወንድሜ ማንም እንዲነካብኝ ምንም እንዲሆን አልፈልግም። በጣም ነው የምወደው በጣም ማለት ነው አንድ ያለኝ ወንድሜ ነው እና ናቲ ምንም አላደረገም። ብሩክ አሁንም እነግርሃለሁ ሀይሚም እነግርሻለሁ ናቲ የሚመክራችሁ ምክር ብትቀበሉ ደስ ይለኛል። ሌላ ምንም እላችሁ ነገር የለም ማለት እና ምክሩን እባካችሁ ተቀበሉት። ናቲ ውደዱ፣ ጓደኛችሁ አድርጉት። ሌላ እላችሁ ነገር የለም። ናቲ ሰው ላይ ክፋት ቂም አስቦ አይደለም ያው ለመምከር አስቦ ያው አንድ ሰው ሲለያይ ማየት ስለማይፈልግ ነው። በጣም ስለሚወዳችሁ እንደዚህ ያደረገው ማለት ነው። ሌላ ነገር አይደለም። እባካችሁ ምክሩን ተቀበሉት። ናቲ ለማንም ይመክራል። ለማንም ሰው ወርቆ ማየት ማንም ሰው ወርቆ ማየት አይፈልግም ማለት ነው። ምክንያቱም በቃ አስተሳሰቡ ለሁሉ ነገር ይለያል። ወንድሜ ስለሆነ እያሞገስኩት አይደለም። እኔ ያናደኝ ነገር መክሯቸው እንዴት ምክሩን አልተቀበሉም? መጥፎ ነገር አልመከራቸውም። ተጋቡ፣ ለዱ፣ ተታረቁ፣ ላስታርቃችሁ ነው ያለው። ሀይሚን እየፈለጋን ነው ያለው። ልትገኝለት አልቻለችም። እባክሽ ከቻልሽ ቅረቢለት። ይሄን ቪዲዮ ለሱ ወይ ደግሞ ለሷ ሼር እንድታረጉ ፈልጋለሁ። ለወራፍ ራሱ በተለይ ቢደርስ ምክንያቱም እሱ ካለ ማለት ነው ምንም ነገር አይፈጠር እንደሚታረቁ ሁሉ ነገር እርግጠኛ ነኝ ይመጣል እና አንድ ቀን ሁላችንም እንደምንቀር ተስፋ አደርጋለሁ። ድምጽ ምንም የምላችሁ ነገር የለም። ዛሬ በጣም አዝኛለሁ። ትንሽ ነገር ነው ራሱ ያወራሁት በጣም ማለት ነው የምሬ ነው የምነግራችሁ። እናቴ ራሱ ወንድምሽ ምን ሆኖ ነው እያለችኝ ያለች። ምን ልበላት ብሩኬና ሀይሚ ስለተለያዩ እንደዛው ነው ልበላት ምን ልበላት በጣም ሊከፋኝም መናገር አልችልምላ ማለት ነው። እኔም ደግሞ ስጨመር አሰብኩት ምን ትላለች ማዘር ምን እንደምትል እኔ እንጃ። ይመን ሁለቱም ልጆች የምንነካቸው ነው የምትለው ናቲ ከነሱ ካልታረቁ አንኖርም እያለ ነው ያለው። ከዛ እኔ ቀጥላለሁ ማዘር ይቀጥላለች። ቪዲዮ ለቤተሰቡ ማለቅ አለበት ነው ማለቅ የለበትም። ተባፋቸው ሁሉ ታረቁ ደስ ይለኛል። በጣም ነው ያዘንኩት በጣም ከፍተኛ ነው። ምን ብዬ እንደምነግራችሁ ላላቅ እና ለምናችሁ አላልቅሽ እንደው እባካችሁ ታረቁ ደስ ይለኛል። ምን እንደማደርግ አላውቅም። በጣም የከፋኝ ወንድሜ ትዝ እያለኝ ነው በመሀል ያለው። ምን ልበላችሁ ምን በጣም ነው ያዘንኩት። እንደዚህ ያዘኝና አላውቅም። ወንድሜ እንዲጎዳ አልፈልግም እና ወንድሜ ስትሉ እባካችሁ ታረቁ። ምንም ነገር አልፈልግም። በቃ በእናታችሁ ብቻን ሙባረክ ለምንሃለው። በእናት እንደምን ወለፍ ተጀራመተ ወንድሜን ሞርተ ሁሉን ሞርተ ብታስታርቅ ደስ ይለኛል። በየቀኑ ወንድሜ ማልቀስና መጎዳት የለበትም። እባክህን ለምንሃለው ይለምናችሁ ተታረቁ እና ደግሞ ሚላችሁ ነገር ስሙ። ይላይ ምን ልበላችሁ ብቻ አላቅ። የምር ዛሬ የማለቅስበት ቀን አልነበረም። ወንድሜ የሚያለቅስበት ቀን ራሱ አልነበረም። የምሬን ነው። ወንድሜ ደስተኛ ነበር። ዛሬ እንደዛ አልቅሶና ከፍቶት አሞት ሲተኛ አልጋ ላይ እንዴት እንዳሳዘነኝ ነው የማውቀው። በጣም ታሟል። በጣም ልቡ ተሰብሯል። ምን አደረገ? ቆይ የምር እኔ በወንድሜ ምክንያት ሀይሚንና ብሩኬ በጣም የምወዳቸው ግን ልጣላቸው ነው። ሳይ ወንድሜ የተጎዳን ያለው ስገባ ምን ሆነ? ሀይሚንና ብሩኬ እኮ እንደዚህ ሆኑ እና እሺ ይታረቃሉ። በቃ ሊታረቁ አይችልም ልቀቂም ብሎኝ ይተኛል። ናት አልበላም ይለኛል። ቆይ ምን ማድረግ አለብኝ? የምር በጣም ወንድሜ አንድ ነገር እንደውም በጣም ነው የፈራሁት። እኔ ለሱ መኖር አልችልም። በጣም ነው የምወደው። የምር ተረዱ። ምን እንደምላችሁ ላይ ማውሩን ለራሱ ጠፍቶብኛል። ናቲ ባካችሁ ነገር እንዳይሆን በእናታችሁ ምን የምላችሁ ነገር የለም እና ብቻ ብታስታርቁልኝ ደስ ይለኛል። ሌላዎቼ እና ማንነቴ ራሱ አላስተዋወቅኳችሁም። በጣም ተናድጄ ተበሳጭቻለሁ። የናቲ እህት ነኝ እንደምታየው ማለት ነው። ማታ ተኝቶ ሲያለቅስ ምናምን ስላልቻልኩ ነው ካሜራማንም ሁሉ ነገር አነጋግሬ መጣሁ። ናቲ ከዛ በፊት ከ3 ወር በፊት ማለት ነው ለብሩኬና ለሃይሚ ወግኖ ተጣልቷል።
እና መውለድና ማግባት ጸጋ ነው። ናቲ አግቡ፣ ውለዱ፣ ተዋደዱ ብሎ ቀለበት ሰርላት ባለው ሃይሚና ብሩኬ አይዲያ ላይ ሊቀርቡልን አልቻሉም ማለት ነው። ናቲ ምን አጠፋ? ምንም እኮ ያጠፋው ነገር የለም። አግቡ፣ ውለዱ፣ ተዋደዱ ነው ያለው እንጂ ማለት ነው። ያው ማግባት ጸጋ ነው፣ መውለድም ጸጋ ነው። ናቲ ያጠፋው ነገር አለ? ቤተሰቦች ይፍረዱ፣ እናንተም ትፈርዳላችሁ። በጣም የተናደድኩት እነሱ መጣላት የለባቸውም ነበር። ብቻ ምን ልበላችሁ፣ በጣም ያዘንኩት የምሬን ነው። እና ምን ባረጋል ስለምን ታረቁልኝ ያከዳኝ ናቲ ሃይሚና እንዴ ካታረቁ ነው እያለቀሰ ነው። እኔም ደግሞ በቃ ናቲ ምን እንደሆነብኝ አልፈልግም። አንድ ያለኝ ወንድሜ ነው ይሄንም ነገር በጣም ነው የምወደው ያጠጣት እና እባካችሁ ብሩኬና ሃይሚ ለወንድሜ ስትል ለናቲ ተታረቁ እንዳላችሁ የሱን ምክር ተቀበሉ። አብኑ የምሬን ነው ነገር ሌላ ምን ምላችሁ ነገር የለም። የናቲ ምክር ብትሰሙ ጥሩ ነው። ናቲ አንዳንዴ ሲመክረኝ ምክሩን አልሰማም ነበረ። እስቲ ወንድሜ ያለኝ ምክር አንድ ቀን ልቀበል ብዬ ሰምቼ ያው ያለው ደግሞ ማለት ነው ይደርሳል። የምሬን ነው ነገር እባካችሁ ለናቲ ስትል ተታረቁ ለምናችሁ እባካችሁ ቤተሰቦች እንባካችሁ። የምር በጣም ነው የከፋኝ። እንደውን ሙባረክ ቢኖር ጥሩ ነበረ። ምክንያቱም ያው ሊያከብሩ ይችላል ብዬ ማለት ነው ታላቃችን ስለሆነ ሁሉም ያከብረዋል ይወደዋል። ይሄ ሪሊ የሆነ ግልጽ የሆነ ነገር ነው። ሙባረክ ቢመጣ ደግሞ ሃይሚና ብሩኬ ራሱ አይጣሉም ነበር በእርግጠኝነት ማለት ነው ሳስበው። እና እንዴት እንደማመጣው ራሱ ግራ ገብቶኛል እንጂ ሁሉ ነገር ማማክረው ለሙባረክ ነበር እኔ ማለት ነው። ሙባረክ ደግሞ ኬት እንደማመጣው አላውቅም፣ ስልኩን ላይ የለኝም። እና ሙባረክን ደግሞ ባገኘ ደስ ይለኝ ነበር። ይሄን ነገር ነግረውና ይፈታው ነበር እሱ ራሱ ወንድሜ ራሱ እንዳይከፋ ያደርግልኛል ሁሌ ማለት ነው። ካያችሁ እሱ ባለበት ጊዜ ወንድሜ በጣም ደስተኛ ነው። እኔ ላስደስተው ራሱ አልችልም። ናቲ ሙባረክ ያስደስታል ማለት ነው። እና እባካችሁ ለምናችኋለሁ እንደምን ማስታርቁልኝ። ማንም እንዲጣላ አልፈልግም። ራሴ ቅድም አላስተዋወቅኳችሁ ነበር። ቤዛ እባላለሁ። ናቲ ወንድሜ ብያችኋለሁ። ናቲ እህት ነኝ እና በጣም ተናርጃለሁ። ዛሬ ላይ ደስተኛም አይደለንም ሁላችንም። በጣም ከፍቶኛል። ናቲም ከፍቶታል፣ ሁሉም ከፍቶታል። እና አንድ ቀን ደግሞ ደስተኛ ሆነን ተታርቀን ሁላችንም እንመጣለን። አይዲያ ላይ ቀራው ተብሎ ራሱን ብያሉ ነው እና ይሄ ማለት ነው አንድ ቀን እንደሚቀርቡልን ተስፋ አደርጋለሁ። ናቲ በመከረበት እንደዚህ ተቆጥቶናል ብለው ይሁን አላውቅም። ምን አይነት አስተሳሰብ ነው ያለው ብለው ይሁን አላውቅም። ይኸው እንዳለ ከነ አልቀረቡልንም። አንድ ቀን ቀርበውልን ያውቁ። ናቲ ካያችሁት ሁሌ ስለነሱ ነው የሚያወራው። አንድ ሰው ደግሞ ስለ አንድ ሰው ዝም ብሎ ቪዲዮ እየሰራ እያወራ ከሆነ ስለሚወዳቸው ነው። ናቲ በጣም ነው የሚወዳቸው። ይሄ ግልጽ የሆነ ነገር ነው። ሁሌ ሰላሚ ሰላብሩኬ ተጣሉ ሲባል እንዴት እንደሚሆን ታውቃላችሁ። በጣም የምር በጣም ይወዳቸዋል። እና ደግሞ ቢታረቁ በጣም ደስ ይለኛል። ዱባይ ሄዶ ለአንተ ብዙ ነገር ሆናለች ብዙ ማለት ነው። እና ደግሞ አንተን እኮ ማለት ማሰብ ያለባት ማለት አንተ ለትዳር አንድ ሴት አንዱ እንድንቀርበው ይሄ ለትዳር ላይሆን ይችላል ምናምን ብላ ልትርቀው ትችላለች። እና ሃይሚም ደግሞ ማለት ነው አንተ ላይ አቋም ነበራት። ባሌ ይሆናል የወደፊት ባሌ ልጆች አባት ብላ ታስብ ነበር። እና ስታይ ደግሞ አሁን እየመሰላት አይደለም እየራቀች ነው ያለችው። አቋም የነበራት አንተ ላይ ነው የወደፊት ባሌ ልጆች አባት ብላ ታስብ ነበር። አሁን ግን ማለት ነው እየራቀች ነው ያለችው። እና ደግሞ ያኔ ላንተ ብዙ ነገር ሆናላለች። ዱባይ በሄድክበት ሰዓት በጣም ትወዳለች፣ ብዙ ነገር ተሰቃይታለች። ናቲ ራሱ ያኔ አዝኖ ነበረ። ብሩኬ እየጎዳት ነው ያለው እና እሷንም ተባበራት፣ ልትተባበራት ደስ ይለኛል። ያው ሴት ልጅ ማለት እናት ሁሉ ነገር ነው። የሴት ልጅ ነገር ራስ ታውቀዋለህ እና ከሴት ልጅ ነው የተወለድነው። ሴት ልጅ ማለት እናት፣ ሚስት፣ ሁሉ ነገር የልጆች እናት። ናቲ ደግሞ አይንህን ባይ ብሎ ነው የመከረ። በጣም ያናደኝ ነገር ይሄን ነገር ስላልተቀበልከው በጣም የተናደድኩት በእኔ ራሱ ማለት ነው። አይንህን ባይኔ አግባው ለድ ብሎሃል። ብታገባው በጣም ደስ ይለኛል። ያው እና ደግሞ ልጅ መሰለ ነገር የለም። ናቲ መከሪያ ምክር እባክህ ተቀበለው እባክህ። ሌላ ናቲ ማለት ነው ሃይሚ ፍለጋው ከሀገር ወጥቷል። የት እንዳለ አላውቅም። የትም ትሆን የትም ፈልጌ አምጥቻት አስታርቃቸዋለሁ እያለ ነው ያለው። እኔም ደግሞ ወንድሜ የትም ቦታ ከሄደ ማለት ነው እኔም አብሮ ተከትዬ እሄዳለሁ። እሷን ፍለጋ ነው የሄደው፣ እኔም ደግሞ ፈልገዋለሁ እሄዳለሁ ማለት ነው።
እና ምንም ማድረግ አልችልም። ሃይሚ ያለችበት ድረስ ሄጄ ያመጣለሁ ብሏል። ወንድሜ ደግሞ ሊጎዳ ይችላል በዚህ ምክንያት ማለት ነው። እና ቤተሰቦቼ ይቀጥላል እላችኋለሁ። እንደምታረቁ ተስፋ አደርጋለሁ። ልፈልገው ልሄድ ነው ማለት ነው። ወንድሜ ሲጎዳ ማየት አልችልም እና ደግሞ ፈልገዋለሁ መሄድ አለብኝ።